ሰላም ቤተሰቦቼ አንዴ ይሄንን ቪዲዮ አይተን እንመለስ። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እቺ ልጅ አይደርሱባት። ፍጹም ውበት ራሱ ውበት እነሱ የሚመዘኑት በዚች ልጅ ነው። በነገራችን ላይ እውነተኛ ውበት ማለት ድህነትን፣ ፀሐይን፣ ብርዱን እያንዳንዱን ነገር ተቋቁሞ ስቲል ያው ውበት ሲኖር ነው። ይሄ ውበት በሜካፕ አይደለም የመጣው። ይሄ ውበት የምቾት አይደለም። ፍጹም ውበት ተፈጥሮ ፀሐይ ያልበገረው ብርዱ ያልበገረው። እስኪ ከተማ ሴቶችም የሆነ ወደ ገጠር እስኪ ቢያንስ አንድ ሳምንት ይቀመጡ። ልክ ይሄ እንዴት ነው ችግኝ ውሃ ያልጠጣ ችግኝ ፀሐይ እንደመታው ይጠወልጋሉ። ይሄ ውበት ግን ዘመን የማይበግረው ማግኘትን፣ ድህነትን፣ ፀሐይን ያንዳንዱን ነገር ተቋቁሞ እስቲል ቆንጆ። ኧረ በስመ አብ የምር በጣም ነው የምታምረው። ውበት ማለት ይሄ ነው። በቃ ይሄ ተፈጥሮ፣ ይሄ ናቹራል ቢዩቲ። እቺ ቆንጆ ሳትሆን ራሱ ቁንጅና ነች። በዚች ልጅ ቪዲዮ ላይ ሁላችሁም ሜንሽን ስታደርጉኝ ነበር፣ በውስጥ መስመር ስትልኩልኝ ነበር። እሷን በመምሰሌ በጣም እድለኛ ነኝ። በጣም ኩራት ይሰማኛል። እና የሷ ንጹህ ፈገግታ፣ ራስ መተማመንና ተፈጥሯዊ ጥቁር ቁንጅና ልብ ይነካል። እኔም በድንገት አንድ ወቅት የዓለም ቆንጆ ነኝ ብዬ የፈመስኩት ትዝ አለኝ። አንተም አላሳፈራችሁኝም። በዛ ሰዓት ሪስፔክት ሰጣችሁኛል። ውበት በየቦታው አለ፣ በገጠርም አለ፣ በከተማውም አለ። እና እናንተ እኔን ስላስታውሳችሁኝ በጣም አመሰግናለሁ። እና እሷን አግኝቻት ከሷ ጋር ቪዲዮ ብሰራ እህቴን ባረጋት እና በጣም ደስ ይለኛል። አገኛታለሁ ብዬ ተስፋ አደርጋለሁ። የኔ ቆንጆ ወድሻለሁ። ቴንክ ዩ